ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ የአርሴማና ወንድሟ ዘና ፈታ የሚያደርጉ የቲክቶክ ቪዲዮዎች ዘመተናል። አብራችሁን ቆዩ። አረ በስመ አብ! ዛሬም ሳንበላው ልናድር ነው። አረ እኔ በጣም እየሞረሞረኝ እያየሁ አንዴ አየሩን። ዛሬ እኮ ምንም አልበረገደም እንዴ! እብድ መስሎ መጣ። ጎዳናው ግራ ቀኝ አንቺን ይዤ ሳለፋ ተሞላለኝ በተስፋ መላውንነቴን አተረኝ ሰላም ደስታ ከበበኝ መላውንነቴን ሰላም። በዚህ በኩል ሳልፍ ሁሌ ነው ማያችሁ። ምግብ አብረን እንብላ። ምሳ እናመሰግናለን። እንሂድ። ተርቦ መዋልን ማደርን ጠንቅቄ ነው ማውቀው። ፍቃደኛ ከሆናችሁ ምግቡን አንድ ላይ እንብላ። በቃሽ። ጎዳናው ግራ ቀኝ አንቺን ይዤ ሳለፋ ተሞላለኝ በተስፋ ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ ወንድም አንቺን ከምንም በላይ በተለይ አይሻለሁ ለዘላለም። እናመሰግናለን። አሪፍ ቡላላ። በቃ ይልመድብሽ፣ አትጥፊ። ሚኪ ይባላሉ። አርሴማ። እናመሰግናለን። እሺ ለምግቡ ችግር የለውም። ልጁ ግን አሪፍ ልጅ ነው ይመስላል። እንዴት ሲያይሽ እንደነበር ደግሞ አላየሽው? ሂድ ወደዛ በእናት ተገኘሽ ከላይ እንደመና ወይንዬ በቁንጅና በሳቅ በጫወታ እንዴ! ዛሬ እንዴት ከሰው ጋር መጣ? ባለፉት ዓመታት ወይኔ እህቴ፣ ወይኔ ተጎዳሽ እህቴ። አይዞሽ እሺ። ስንታየን መከራ ይህም በነካበት እጅ እንዳነገር ወይኔ ያሸማቀቅኩት ምነው ማረባኔ። አመሰግናለሁ አቡሽ። የማፍርብሽ መስሎሽ? ማባስ አደገኝ ማዚው አደረሰኝ። ገና ለገና የሀብታም ትምሩ እድል አገኘው ብዬ መልክ የሚሰራብሽ ይመስልሻል? ይሄ እኮ ነው የኔ ህይወት። የማፍርበት ይመስልሻል? ለኔ ብለሽ ዝቅ ማለትሽን የምረሳው መስሎሽ ነው? በጣም ነው ማዝነው። የኔነት ኩራት የትንሽ ትልቅ የሆነ ልጅ la patrona Gilda Sambendengeso. ወይኔ መጣች። አንተ ልቀቀኝ ጅል። ሚሊያን ቀው እንዴ! እቺ ሊባየ ቁጥር የምትቀያየረው ነገር ነው ስልክት ያለኝ። ወይኔ በራጉል አታምርም? አታምርም? ቆይ ለምን አንዴ አውርታት አትገላገልም እንዴ? እንዴ እፈራለሁ። ይኸውልህ አሁን ዝም ብለህ ትከተለኛለህ ማለት ዘገየ። ዝም ብዬ ስሮ ትከተለኛለህ። ወይኔ ስልኬ ወሰደው። ልርገመው? አይ ተቀበለው፣ ተከተለው።
Mon ami Gaël, Iloïjo, ya. Uma. Nata. አቦ ድረስ አንተ ምን ሆነህ ነው? ሰረካት እኮ። ይኸውልህ ሚኪ፣ አሁን ኮራጀን እንትላ ትመልስላታለህ። ከዛማ ትተዋወቃታለህ። በጣም አሪፍ አጋጣሚ ነው። ከዛ ጀግኗ ትሆናለህ። ምንድነው እንደዚህ መዝረክረክ? ቆይ ላስተካክል ነው። ሂድ አይኔ ያረፈብሽ ቢያምር ነው ስትሺ ልቤ ስፍስፍ ያለው ውስጥሺ ቢያምር ነው ስትሺ ልቤ ስፍስፍ ያለው አመሰግናለሁ። ለሌላ ጊዜ ተጠንቀቂ። እሺ። ማይኮ እባላለሁ። አርሴማ። እና እሺ፣ ቤት እኮ ዝክር አለ። ጠጥተሽ አትሄጂም? ሌላ ቀን እመጣለሁ። እሺ። ተሳካ ይላል። ተሳካ። የጀንበር ግባት ትንሿ እባክህ ደብሮኛል። ምን ነው? ዛሬ ሳሚ ልደት አይደለ? አልሞላልሽ አለኝ እኮ። እሱ ያሳስብሻል እንዴ? እንዴ ፊላ ኬት ልታመጣ ቻልክ? ሀብልህን ሸጠኸው ባልሆነ። ኧረ አርሶ ዝም ብለሽ ሂጂ። እኔም ስጠብስ ተፍተፍት ይልኛልሽ። ወይኔ በጣም ነው የማመሰግነው። የማይሆን ሰዓት መጣ። የት ነበርሽ? የት? ከቤት ወደ አንተ። ከፊሊሞን ጋር አላየሁሽም? እና ጎረቤቴ እኮ ነው እኮ። ምን እየሰራችሁ? አይደለም እኮ። ልትዋሽኝ እንዳትሞክሪ። ሲጀመር እኔ ነኝ ጥፋተኛ። አብረን በልተን አብረን አድረን አደግን ስትኛ ለመጠርጠር። እሱ እኮ የልጅነት ነው። አሁን ደግሞ አድገናል፣ መገናዘብ እንችላለን። ለዛ ነው እኔን ቀጥረሽኝ መንደር ለመንደር ስታሻሽ ነበረው። ትሰማኛለህ? ለአንተ ስጦታ መግዣ እንኳን ገንዘብ አጥቼ ሀብሉን ሸጦ ነው ገንዘብ የሰጠኝ። ደስ ስላለኝ ነው ደግሞ ያቀፍኩት። ይቅርታ። ልቀቀኝ ወደዛ። በቃ እሺ፣ ቀናለሁ። ደግሞ አይደለም ሲነኩሽ ሲያዩሽ ራሱ ደስ አይለኝም። ስሜታዊ ሆኜ ደግሞ ስለተናገርኩሽ በእናትሽ ይቅርታ። አጨክንብኝም ብለህ ነው? እኔ እወድሻለሁ። እኔም እወድሃለሁ። መታሽኝ። ይቅርታ። 2800 ብር አሸጩ። ወይ አወጣም ደስ ታዩ። በቃ ሌላ ቦታ አገኛለሁ። ለአንድ ቀን የሁሉ ሰዓት ታዲያ የሚጠሩትን ዋጋ እየሰማው አይደል እንዴ? የሁለት ሺህ ብር ዕቃ 800 ብር እያልሽ። ኧረ በስመ አብ። ነጭ ሽንኩርት ማልቆብናል። ቆይ ልጠይቅ እንዴ፣ ጠብቀኝ። ይሄ ነገር ስንት ነው ደግሞ? ለዚህም ልትከራከሪ? ዝም በል አንተ። በቃ ማደራችን ውጭ። ኧረ አደከምሽኝ በእናትሽ። እንደዚህማ አይወጣም፣ እርጥብ ነው። የት ነው ቤቶት? አይ ደሞዜ ሊያልቅ ነው ደግሞ። ወይኔ ጉዴ! ወዴት ሄዱ ነው?
ይሄ ቀልቃላ ምን ይሻለኝ? እሺ ማዘር አያቡ ውይ የኔ ልጅ አስቸገርኩ አይደል? ተባረክ። እድሜና ጤና ይስጥ የኔ ልጅ። አመሰግናለሁ። አሜን አሜን። አስጨንቀሃል ነበር። እንዴ ምን ሆነሽ ነው? ምን ሆነ ነው ሳትነግረኝ የሄድከው? ዞር ስል እኮ ነው ያጣሁክ። ትቆያለሽ ብዬ ነዋ። ደግሞ ደክሟቸው እያየሁ ዝም እልላቸው እና ቢያንስ ሳትነግረኝም አስደነገጥኩሻ። ይቅርታ በቃ እሺ። የኔዋ ሁሉን የቻለ መከራን ብናገር አላፍን ያንቺን ታላቅነት ያንቺን ልዩ ፍቅር ቁጭ በል መጣሁ። ሁለት እናት አለኝ እያልኩኝ ወደቴ ልደቴን በከረ ስማኝማ መክሰስ አመጣልሃለሁ። በቃ ከዚህ እንዳትነሳ እሺ። ለዚያ ፍቅረሽኛል ለዚያ ትረሰሽኛል ከናቴ በማያንስ ተጨንቀሻል በደንብ ብላ እሺ። የናቴ ምትክ ፍቅር መዳይ የነፍሴ ጸዳል እምነት ኑሬ ምን ያግደኛል በጠራሹ ብዬ አይ ብዬ አቺ ለምንድን ነው የኔ ሕፃን ልጅ ሁሉ ጊዜ እዚህ የምታመጪው? ቤት እኮ ብቻችንን ስለምንኖር የሚጠብቀው ሰው ስለሌለ ነው። ቤቤ ይሄ የተከበሩ ሰዎች የሚመጡበት ቦታ ነው። እሺ እንደዚህ አይነት ሰዎች እያመጣሽ ቤቱን አትርክሽው። ዝም ብለህ አትበላም ባለጌ። እሁን አትጀባት ይታለች ቆሻሻ። ሰማኛለህ? ሲጀመር ደሃ እንጂ ባለጌም ቆሻሻም አይደለም። ሲቀጥል ደግሞ የበታች የሆኑ ሰዎች ናቸው ዝቅ ብለው የሚሰሩ ሰዎች ላይ የበላይነታቸውን የሚያሳዩት። እና እንሂድ። ቀጥ ብለሽ ውጭ። ማነው ትዕግስቱ? ደሞዟን አስፍና ስጣት። ምን ያግደኛል በጠራሹ ብዬ አይ ብዬ ወይኔ እኛ ላይ እንደዚህ ይላላጣል። አናቱን ማለት ነበር። ኦ እባክህ ደግሞ ደሞዛችንን ሳንቀበላ አናደኝ ነው። እኔ በዚህ መንገድ አልሄድም። እንዴ ለምን? ባለፈው የነገርኩህ ልጅ ካገኘን አያሳልፈንም፣ ያስቸግረናል። ማን አባቱ ነው እያለው የሚነካሽ? ይቅርብን እባክህ፣ በጣም ትልቅ ልጅ ነው። የወንድ ትንሽ አለው እንዴ? ኧረ እኔ አለው ይሻላል። ወንድም መከታተቷል ደግሞ እንዴት ነው የሚያይ? አቺ ነስት አታ ምንድን ነው እህቴ ነው የምትላት? ወይኔ እናቴ እሷን ነው። ኧረ ነይ ይኸው ውሰዳት። አታ ሂሪ ከዚህ አረ እንደዚህ ተጀመረ። እንገናኛለንሽ። ሆ ሰራሁለት። የታባቱ ዛሬ ቪዲዮአችን ይሄን መስል ነበር። ስላያችሁኝ በጣም አመሰግናለሁ። ላይክ እና ሰብስክራይብ እንዳይረሳ። መልካም ቀን።